አሰላሙ አለይኩም ሰላም እህት ወንድሞቼ እንደምናችሁ። አብዱ ሰመድ ኮንስትራክሽን ስራ አጠቃላይ ግንባታ የቤት ስራ ተከታታዮቼ ሰላም እንደምቆያችሁኝ አልሐምዱሊላህ። ዛሬም በሰሜን ሸዋ ደራ አደሬ ከተማ ላይ እንግዲህ ቦታ ተረክበን ይህን የመሰለ ቤት ሰርተን ልናስረክብ ቀለም ብቻ የቀረንን ስራ ይዘንላችሁ መጥተናል። ባይዘዌ እህታችን ከሳውዲ አረቢያ ያዘዘችንን ስራ ነው ዛሬ ይዘንላችሁ የመጣ ነው። እጅግ የሚያምር ዘመናዊ የተባለ ቆንጆ ስራ ነው ማለት ነው። ኢንሻአላህ ከቦታውን ብቻ ነው የተረከብነው። ይህን ቤት እንግዲህ ኮርኒስ ሙሉን ጨርሰን አሁን ቀለም ላይ ደርሰናል ማለት ነው። እንግዲህ እናንተም የትም ሀገር ሆናችሁ በአብዱ ሰመድ አጠቃላይ ኮንስትራክሽን ስራ በኩል ስራዎቻችሁን ብታሰሩ እጅግ ዘርፈ ብዙ ጥቅሞችን ማግኘት ትችላላችሁ። ታማኝነትና ጥርት ያሉ ስራዎች መለያዎቻችን ናቸው ኢንሻአላህ። እንደምታዩት እንግዲህ የእህታችን ቤት ያለምንም ሶስተኛ ሰው ጣልቃ ገብነት በራሳችን ቦታውን አስረከበችን። ዲዛይኑን አወጣንለት። ምን አይነት እንግዲህ ዲዛይን ያምርበታል የሚለውን አወጣንለት። ከዛ በኋላ ይህን የመሰለ ቆንጆና ዘመናዊ የሆነ ቤት ሰራንላት ማለት ነው። ይህን ቪዲዮ እስከ መጨረሻው ተከታተሉት። ውስጡ አዲስ እንግዲህ ዘመን አመጣሽ የሆነውን አልሙኒየም ፕሮፋይል የተሰኘውን አዲስ ስራ ነው ኮርኒስ ላይ የተገጠመለት ማለት ነው። እንዲሁም ደግሞ ጽድት ያለና ምን ያህል የሚያምር መሆኑን በአይናችሁ ማየት ከፈለጋችሁ ቪዲዮውን እስከ መጨረሻው ተከታተሉት። ሰብስክራይብ፣ ሼር፣ ላይክ ማድረግ አይዘንጋ ማለት ነው ኢንሻአላህ። እንግዲህ ቤቱ ሲሰራ ለሁለት ሰው ታስቦ ስለተሰራ ሁለት ሳሎን፣ ሁለት መኝታ ቤት፣ ሁለት ሽንት ቤት፣ አንድ ኪችን ካቢኔት ያለው ቤት ነው ማለት ነው። የምታዩት እንግዲህ አልሙኒየም ፕሮፋይል ወይም ደግሞ ጥቁሯ እንግዲህ ያለችው ከራይዘር ጎን ያለችው አልሙኒየም ፕሮፋይል አዲስ ስራ ነው። እጅግ ጽድት ያለ ሲያልቅ የሚያምር ስራ ነው ማለት ነው። እንግዲህ ባይዘዌ ቀለም አልተቀባም። ብዙዎቻችሁ ግር እንዳይላችሁ ለምን ስሙዝ ሆኖ ወይም ሌቭል በትክክል ስለተሞላ ነው ማለት ነው ቀለም የተቀባ መስሎ እንደዚህ የሚታየው እንጂ ቀለም ገና አልተቀባም ማለት ነው። እንግዲህ እህታችን ኮንግራ ልንላት እንወዳለን። ሳውዲ የሆነሽ አምነሽብን ስራውን ስለሰጠሽን እንግዲህ እንደሌሎቹም አንቺንም እናመሰግናለን። እጅግ ብዙዎቹ የሳውዲ እህት ወንድማቼ እንግዲህ በእኛ ላይ ያሰራችሁ ብዙዎቻችሁ እንግዲህ 100% በሚባል ደረጃ ደስተኛ ሆናችሁ እንግዲህ እንደተለያየን የሚታወቅ ነው። እንግዲህ ከብዙሃኑ መካከል እንግዲህ ቀጣዩዋ ተረኛ ቤት የምናስረክባት ደግሞ እህታችን እንግዲህ የዚህ ቤት ባለቤት ነች ማለት ነው ኢንሻአላህ። የትም ሀገር ሆናችሁ ቤት ማሰራት ከፈለጋችሁ አብዱ ሰመድ አጠቃላይ ኮንስትራክሽን ስራ ተመራጭ እንግዲህ እቅዳችሁ ይሁን ማለት ነው። በእኛ ላይ ስታሰሩ እንግዲህ እንዴት ላሰራው፣ በምን አይነት ላሰራው፣ ዘመናዊ የቱ ነው፣ ባህላዊ የቱ ነው፣ እንዴት ቢሰራ ያምራል፣ እንዴት ቢሰራ ያስጠላል የሚለውን ፕሮሰሶች እንግዲህ እርግፍ አድርጋችሁ ትታችሁ ነው ማለት ነው ለኛ የምታስረክቡት። የትኛው ፋሽን እንደሆነ የትኛው የሚያምር እንደሆነና የትኛው ቆንጆ ስራ እንደሆነ በአጠቃላይ በራሳችን ስለምንሰራላችሁ ጽድት ያለና የሚያምር ስራ ብቻ ነው፣ ዘመናዊ የሆነ ስራ ብቻ ነው የምንሰራው። እንግዲህ አልሙኒየም ፕሮፋይል ይሄ የምታዩት ደራ ላይ ጭራሽ ገና ያልተሰራ ስራ ነው። እንግዲህ እኛ ነው እየሰራን የምንገኘው ማለት ነው። ኦልሞስት እንግዲህ ከ10 ቤት በላይ አይሆንም የተሰራው ማለት ነው። ቢደመር እዚህ የተሰሩ ስራዎች እንግዲህ ፈርቀዳጅ የሆኑ ፋሽን የሆኑ ስራዎችን ሳይቀር እያካተትን እንደራሳችን አድርገን ነው የምንሰራላችሁ ማለት ነው። ማሰራት ለምትፈልጉ እህት ወንድሞቼ ኤኒታይም ሁሌ ልታዙን ትችላላችሁ። እጅግ በታማኝነታችንና ዘመናዊና በጣም ኩልጭ ያለ የሚያምር ስራ እንግዲህ በመስራታችን ነው የምንታወቀው። በሰሜን ሸዋ ደራ አደሬ ከተማ እንገኛለን። ለዛም ደግሞ እንግዲህ በዩቲዩብ ቻናላችን እንግዲህ ዳይሬክት እየሰራንም እንዲሁም ደግሞ በቪዲዮ አማካኝነት ብዙ በጣም እጅግ በቁጥር የሚያዳግቱ በዚህ በዩቲዩብ ቻናል ብቻ ወደ 300 አካባቢ ቤቶችን ስንሰራ እንግዲህ አሳይተን አስረክበናል ማለት ነው ኢንሻአላሁ ተዓላ። እናንተም እንግዲህ ማሰራት የምትፈልጉ ወደፊት ቤታችሁን ማሰራት የምትፈልጉ እጅግ ተቀዳሚ ምርጫችሁ ሊሆን የሚገባው ለማስታወቂያ ሳይሆን እንግዲህ ሪል መሬት የወረደና እያያችሁት ያላችሁት ስራ ነው። እንደዚህ ማሰራት ከፈለጋችሁ በእኛ ላይ ብታሰሩ በጣም ተመራጭ ነው። በተለይ ውጭ ሀገር ያላችሁት ወንድሞቼ
ቤታችሁን የማታዩ ወይም ደግሞ እዚህ መታችሁ ካያችሁት በኋላ በጠበቃችሁት ልክ የማታገኙት ወንድሞች ያላችሁ ያንን በእኛ በኩል ስታሰሩ ከጠበቃችሁት በላይ ነው የምንሰራው ኢንሻአላሁ ተዓላ። እህታችን እንግዲህ በጣም ደስ እንደሚላት በጣም እርግጠኛ ነኝ። ቤቷ ይህን ይመስላል። በአጠቃላይ እስካሁን ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ ማድረግ እንዳይዘነጋ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።